ሜዶን ዩቲዩብ ላይ ተዋውቀው ከነበሩት ከ30 በላይ አዳዲስ ለውጦች ውስጥ ሲጠበቅ የነበረው ስትሪም አክሮስ ፎርማት እና የኤአይ ሾርት ይፋ ሆነዋል። እንዲሁም ሁለት አዳዲስ ለውጦችንም በዚህ ቪዲዮ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ከመጀመሪያ በፊት ሁላችሁም እዚህ ጋር የምታዩትን የማዳም ቅመም እህታችንን ሰብስክራይብ ማድረግ ይኖርባችኋል። በቻላችሁት መጠን 1000 ለማስገባት ሞክሩ። ከዚህ በኋላ እንደዚህ አይነት አሰራሮች የሚቀጥሉ ይሆናሉ። በቀጥታ ወደ ቪዲዮ። ከወራት በፊት ተዋውቆ ስለነበሩት አዳዲስ ለውጦች ሜዶን ዩቲዩብ ላይ የተካሄዱት ማለት ነው። እነዛን ያላችሁ ልጆች ካላችሁ ፕሌሊስት አዘጋጅቻለሁ። እሱን ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ ማየት ትችላላችሁ። ከነዛው ዛሬ ሁለቱ ለሁሉም ዩቲዩበሮች ይፋ ሆኗል ወይም ደግሞ ለሁሉም ዩቲዩበሮች ተለቋል። ስለዚህ እንዴት እንደምትጠቀሙት እያንዳንዷን ነገር አሳያችኋለሁ። ስለ ስትሪም አክሮስ ፎርማት የተወሰነ ነገር ልበላችሁ። ስትሪም አክሮስ ፎርማት ማለት ለምሳሌ ያክል ኮምፒውተራችሁ ላይ ስትሪም የምታረጉ ከሆነ ለስልክም ለኮምፒውተር ተጠቃሚዎችም በሚያመች መልኩ የላይቭ ስትሪማችሁን ማስተላለፍ ነው። ስለዚህ እሱን አሁን እንዴት ኦን እንደምታረጉት አሳያችኋለሁ። ከዚህ በፊት የተለያዩ አይነት የስትሪሚንግ ፕላትፎርሞችን በመጠቀም ነበረ ሆሪዞንታሊም ቨርቲካሊም በተመሳሳይ ሰዓት ስትሪም የምታረጉት። አሁን ግን ዩቲዩብ ስቱዲዮ ላይ በመግባት በቀላሉ ሆሪዞንታልም ቨርቲካልም ስትሪም ማድረግ ትችላላችሁ ማለት ነው ከላይቭ ኮንትሮል ሩም። ይህንንም ለማድረግ የዩቲዩብ ስቱዲዮ ዴስክቶፕ ላይ ከገባችሁ በኋላ ስትሪም በምታረጉበት ሰዓት ላይ ማለት ነው የስትሪም ሴቲንግ አለ። እንደምታዩት ኒው ይላል ዱዋል ስትሪም የሚለውን ኦን እናደርጋለን ማለት ነው። ልክ ይህንን ኦን ካረግን በኋላ እናንተ ዩቲዩብ ስቱዲዮ ዴስክቶፕ ላይ ስትሪም በምታረጉበት ሰዓት ላይ አውቶማቲካሊ ቨርቲካል ክሮፕ አድርጎ ለሾርት ፊድ ያቀርባል ማለት ነው። ስለዚህ በቀላሉ ስልካቸው በመጠቀም የተለያዩ አይነት ሾርቶችን ለሚመለከቱ ሰዎች የእናንተን ስትሪም በዛ ላይ ያስተላልፍላችኋል። በዚህ መልኩ እጅግ በጣም ለብዙ ሰዎች መድረስ ትችላላችሁ። ሌላኛውና እጅግ በጣም ወሳኙ ደግሞ እጅግ በጣም ብዙዎቻችሁን ይጠቅማል ብዬ ያሰብኩት የቪዲዮ 3 ኦን ሾርት ነው። ይህም ሾርቶችን አፕሎድ የምታደርጉ ልጆች እጅግ በጣም ብዙ አይነት አማራጮች መጥተዋል። ኤአይን በመጠቀም እጅግ በጣም ብዙ ነገሮችን መስራት ትችላላችሁ። አሁን ስልኬ ላይ በመግባት እያንዳንዱን ነገር አሳያችኋለሁ። በቅድሚያ የዩቲዩብ አፕሊኬሽናችሁን አፕዴት ማድረግ ይኖርባችኋል ማለት ነው ይህንን ለመጠቀም። ስለዚህ እኔ አፕዴት ስላደረኩት በቀጥታ ኤም ፕላስ ምልክቱን በመጫን አሳያችኋለሁ። ሾርት የሚለው እስከገባ በኋላ እንደምታዩት እዚህ ጋር ከላይ የሆነ ምልክት አለ ማለት ነው። እሱ እንጫኗለን። እንደምታዩት ኤአይ ፕሌይግራውንድ ይባላል። በጣም ብዙ አይነት አማራጮች አሉት። ፎቶ ቱ ቪዲዮ ክሊፕስ፣ ኢሜጅ፣ ባክግራውንድ የሚል የተለያዩ አይነት አማራጮች አሉት። እንዲሁም እዚህ ጋር በጣም ብዙ አይነት ኢፌክቶች አሉ። ከነዚህ ውስጥ የምትፈልጉትን መጠቀም ትችላላችሁ። እኔ አሁን አንድ ባንድ አሳያችኋለሁ። ፎቶ ቱ ቪዲዮ የሚለውን እንጫናለን። ከዛ ከፎቶ ወደ ቪዲዮ እንቀይራለን ማለት ነው። በመቀጠል እዚህ ጋር አይምሯችሁ ውስጥ ያለውን ነገር ትጽፉለታላችሁ። ትራይ የሚለው ቦታ ላይ እንደምታዩት ብሪንግ ዩር ፎቶ ቱ ላይፍ ይላል። ነገር ግን ራሱ ፎቶን በመመልከት የተለያዩ አይነት ፕሮምፕቶችን በሰጀሽን መልኩ ያመጣላችኋል። ከዚህ ውስጥ አንዱን መርጣችሁ መጠቀም ትችላላችሁ። በጣም አሪፍ ኔትወርክ ያስፈልጋችኋል። በመሃል ሄዶ ሊቋረጥ ስለሚችል እጅግ በጣም ፈጣን የሆነ ኔትወርክ ያስፈልጋችኋል። ስለዚህ እናንተ የተለያዩ አይነት ቪፒኤኖችን በመጠቀም ለመስራት ሞክሩ። እኔ ኔትወርክ እያስቸገረኝ ስለሆነ አሪፍ ኔትወርክ የምታገኙ ልጆች ሁሉንም ነገር መሞከር ትችላላችሁ። ስለ ኤአይ ሾርት ደግሞ ሌላ ሙሉ ቪዲዮ ልሰራ ስላሰብኩ አሁን ሃይላይቱን ላሳያችሁ ብዬ ነው። በቀጣይ ሙሉ ቪዲዮን እያንዳንዱን ነገር እያብራራው አሳያችኋለሁ። አሁን ወደ ሁለቱ አፕዴቶች ወይም ወደ ሁለቱ ለውጦች እንሄዳለን። የመጀመሪያው ዩቲዩብ ሄልፕ ቻት ነው። ይህም እንግዲህ ዩቲዩብ ስቱዲዮ ኮምፒውተር ላይ የምታገኙት ነው። ጥቅሙስ ምንድነው ብላችሁ የምትጠይቁኝ ከሆነ ቻናላችሁ ላይ የምትመለከቷቸው ወይም ቻናላችሁ ላይ የሚገጥሟችሁን የተለያዩ አይነት ችግሮች መፍትሄ ይሰጣችኋል ማለት ነው። ለምሳሌ ከአድሰንስ ጋር በተገናኘ እንዲሁም ከቻናላችሁ ጋር በተገናኘ ጥያቄ መጠየቅ የምትፈልጉ ከሆነ ያንን ጥያቄ በመጠየቅ በቀላሉ መልሶችን ማግኘት ትችላላችሁ። እንዲሁም የተለያዩ አይነት የዩቲዩብ ኤጀንቶችን ማግኘት ትችላላችሁ ማለት ነው። እነሱንም ለማግኘት ስፒክ ቱ ኤጀንት ብላችሁ ትጽፉለታላችሁ። አሁን ደግሞ እንዴት ይህን ነገር መጠቀም እንደምንችል አንድ ባንድ አሳያችኋለሁ። በቅድሚያ ወደ ዩቲዩብ ስቱዲዮ እንገባለን ማለት ነው። ዴስክቶፕ ሞድ ላይ ዩቲዩብ ስቱዲዮ እንጠቀማለን። በስልክም በኮምፒውተርም መጠቀም ትችላላችሁ። እንደምታዩት ዩቲዩብ ስቱዲዮ ላይ ከገባችሁ በኋላ ከላይ የሆነ አዲስ ምልክት መጥቷል ማለት ነው። ይህም የኮመንት አይነት ምልክት ነው። እሱን እንጫናለን። በመቀጠል ዩቲዩብ ሄልፕ ብሎ እንደምታዩት ይመጣልናል። ስለዚህ የምንፈልገውን ጥያቄዎች መጠየቅ እንችላለን። ቅድም የነገርኳችሁን ኤጀንቶች አሁን እንዴት እንደምናገኝ ያሳያችኋለሁ። ስፒክ ቱ ኤጀንት ብዬ ጽፋለሁ። እንደምታዩት የዩቲዩብ ኮንታክት አስ ፎርም መጥቶልኛል ማለት ነው። ያንን በመጫን በቀላሉ እነሱን ማግኘት እችላለሁ። እንዲሁም ደግሞ ዩቲዩብ ላይ የሚገጥሙኝን የተለያዩ አይነት ጥያቄዎች በመጠየቅ መልሶችን ማግኘት እችላለሁ። እኔ የምጠይቁትን ጥያቄ ልጠይቁስ ቪው እያገኙ አይደለም። ለምንድን ነው? እንደምታዩት እያንዳንዱ ነገር እዚህ ጋር መልሶላችኋል። ስለዚህ እንደዚህ አይነት ጥያቄዎችን ከዚህ በኋላ አትጠይቁኝም ማለት ነው። በቀላሉ እዚህ ጋር በመጠየቅ መልሶችን ማግኘት ትችላላችሁ። ክሮስ ፕሮሞት ይላል። ቪዲዮቻችሁን ፕሮሞት አድርጉ። ኢንተራክት ዊዝ ኦዲየንስ ከኦዲየንሳችሁ ጋር ኢንተራክት አድርጉ ወይም
ከኦዲየንሳችሁ ጋር ግንኙነት ፍጠሩ፣ ሰብስክራይብ እንዲያደርጋችሁ ጠይቁ ምናምን ይላል። እሺ አይከቺ ታይትል ሁሉ ጊዜ የምነግራችሁን ነገር እዚህ ጋር እንደምታዩት ጽፎልናል። ስለዚህ በዚህ መልኩ የተለያዩ ጥያቄዎች መጠየቅ ትችላላችሁ። የቪዲዮ አይዲያ የምትፈልጉ ከሆነ እዚህ ጋር ጠይቃችሁ ማግኘት ትችላላችሁ ማለት ነው። ዩቲዩብ ሄልፕ ቻትን በዚህ መልኩ መጠቀም ትችላላችሁ። አሁን ወደ ሁለተኛው አፕዴት እንሄዳለን። ሁለተኛው አፕዴት ደግሞ ሪዞሉሽን የሚያስደስታችሁ ወይም ከፍተኛ ጥራት ለሚያስደስታችሁ ልጆች የመጣ ነው። ሱፐር ሪዞሉሽን ይባላል። እንግዲህ የተለያዩ የቪዲዮ ኳሊቲዎችን ሃይ ሪዞሉሽን ላይ የሚያደርግ አሰራር ነው ዩቲዩብ ላይ የመጣው። ይህንንም ኢምፕሩቭ ያደረጉበት ወይም ይህንንም ያሻሻሉበት ምክንያት የተለያዩ ኳሊቲያቸው የወረደ ቪዲዮዎች ዩቲዩብ ላይ ይጫናሉ። ስለዚህ እነዛ ቪዲዮዎች በሚጫኑበት ሰዓት ላይ በቲቪ ዩቲዩብን ለሚያይ ሰው በጣም ይረብሻል ማለት ነው። ከፍተኛ ሪዞሉሽን ያላቸው ቲቪዎች ነው አሁን ላይ ያሉት እስከ 4K ደረጃ ያሉ። በነዛ ቲቪዎች ደግሞ እነዚህ ሪዞሉሽናቸው የወረደ ወይም ጥራታቸው የወረደ ቪዲዮ ሲታይ እጅግ በጣም ይረብሻል። ስለዚህ ዩቲዩብ ይህንን አዲስ አሰራር ይዞ መጥቷል። እነዚህን ዝቅተኛ ጥራት ያላቸው ቪዲዮዎች ራሱ ኤአይን በመጠቀም ከፍተኛ ጥራት ላይ ያደርግላቸዋል ማለት ነው። ይህንንም የምታስተካክሉበት ሴቲንግ አለ፣ እሱን አሳያችኋለሁ። ባይ ዲፎልት ለብዙዎቻችሁ ኦን ሆኖ ነው የሚመጣው። ነገር ግን ኦን ላልሆነላችሁ ልጆች እንዴት ኦን እንደምታረጉት አሳያችኋለሁ። እዛው ዩቲዩብ ስቱዲዮ ውስጥ እንዳለን ወደ ሴቲንግ እንሄዳለን። ከዛ ቻናል የሚለውን እንጫናለን። አድቫንስድ ሴቲንግ ከታች ወረድ እንዳላችሁ እንደምታዩት ቪዲዮ ኳሊቲ ኢንሃንስመንት የሚል አዲስ አማራጭ መጥቷል። ሌት ዩቲዩብ ኢንሃንስ ዩር ኮንተንትስ ቪዥዋል ኤንድ ኦዲዮ ኳሊቲ ቱ ኢምፕሩቭ ዘ ቪወርስ ኤክስፒሪየንስ ይላል። የሰዎችን የመመልከት ፍላጎት በጣም ለማሳደግ ወይም ኤክስፒሪየንሳቸውን በጣም ለማሳደግ ተብሎ የኦዲዮና የቪዲዮ ኳሊቲያችሁን ለመጨመር ዩቲዩብ ወስኗል ይላል። እንደምታዩት ራሱ ኦን ሆኖ ነው የመጣው። ስለዚህ እናንተ ኦን ማድረግ አይኖርባችሁም። እዚህ ጋር መታችሁ እንድታነቡ ነው ለበለጠ መረጃ። ሌላኛውና እኔ በግሌ እጅግ በጣም ያስደስተኝ ለውጥ ደግሞ የተምኔል ሪዞሉሽን ጭመራ ነው። በፊት ላይ እንደሚታወቀው ዩቲዩብ ላይ መጫን የምትችሉት የተምኔል ፋይል ሳይዝ 2 ሜጋባይት ብቻ ነበረ። በዚህም ምክንያት እንግዲህ እጅግ በጣም ትልቅ ጥራት ያላቸው ወይም ትልቅ ኳሊቲ ያላቸውን ተምኔሎች ሰርተን ዩቲዩብ ላይ መጫን እየቻልን አልነበረም። ነገር ግን ከዚህ በኋላ እስከ 50 ሜጋባይት ድረስ መጫን ትችላላችሁ ማለት ነው። እንኳን ደስ ያላችሁ። በጥራት ለምታምኑ ልጆች እንግዲህ እጅግ በጣም ትልቅ ዜና ነው። እኔ እጅግ በጣም ነው ደስ ያለኝ፣ ምክንያቱም ተምኔል እጅግ በጣም ወሳኝ ነገር ነው። ማንኛውም ተመልካች መጀመሪያ የሚመለከተው የእናንተን ተምኔል ስለሆነ ተምኔል ኳሊቲያችሁ ላይ መጨነቅ ይኖርባችኋል። እስከ 50 ሜጋባይት ሃይ ሪዞሉሽን ተምኔሎችን መስራት ትችላላችሁ ማለት ነው ከዚህ በኋላ። እንዲሁም በቀላሉ ዩቲዩባችሁ ላይ አፕሎድ ማድረግ ትችላላችሁ። ይህንንም ያደረጉበት ምክንያት ለቲቪ ኤክስፒሪየንስ ብሎ ነው። ቀደም እንደነገርኳችሁ ዩቲዩብ ከዚህ በኋላ ቲቪ ላይ እጅግ በጣም ከፍተኛ ትኩረት እያደረገ ይገኛል። ራሱን ከኔትፍሊክስ ጋር እያወዳደረ ይገኛል። እነሱንም ለመብለጥ እየሰራ ነው። ስለዚህ ከዚህ በኋላ ቪዲዮ የምትሰሩ ልጆች ተምኔላችሁ ላይ መጨነቅ ይኖርባችኋል። ስለዚህ ከዚህ በኋላ ይዛችሁ የምትመጡትም ኮንተንት ለቲቪ ተመልካች የሚሆን መሆን አለበት። ምክንያቱም የእናንተ ተመልካች ቲቪ ላይ ሲመለከቷችሁ ክፍያችሁም እጅግ በጣም በእጥፍ ነው የሚጨምረው። ከስልክና ከኮምፒውተር በላይ ቲቪ ላይ ለሚመለከቷችሁ ልጆች ረቨኗችሁ እያደገ ነው ሄዶ። ስለዚህ ተመልካቾቼ እናንተም በቻላችሁት መጠን የኔን ቪዲዮዎች በቲቪ ብትመለከቱ በጣም ደስ ይለኛል። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።